እሺ ደሞ ምን ቀረ? ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ እሺ ይሁንልኝ አሰኝቶ እሺ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። አቤቱ መሰለስከው እኮ ይምቀት የተጋቡት ክርስቶስና ቤተክርስቲያን ትስብእትና መለኮት ሰውና አምላክ ፈጣሪና ፍጡር ናቸው። እውነት በድንግል ማርያም ማህፀን ሰርግ ሆነ። እሷ ሰርግ ቤት ነች። ከብካብ ንጹህ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። ከዛ የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና አምላክ አብረው ዘመሩ። ሰውና አምላክ አብረው ዘመሩ። ኧረ በስመ አብ ዋት በጌታ በኢየሱስ ስም ሰውና መላእክት አብረው ዘመሩ። ስብሐት ለእግዚአብሔር ብለው ሰርጉ የተካሄደው በድንግል ማህፀን ነው። አንተ ራስህ ቀፉት ምን እንደተማር ተምረሃል አንተ። 9 ወር በማህፀኗ ውስጥ ተሞሸረ እግዚአብሔር። ሰውና አምላክ አንድ ሆኑ። የተወለደበት ቀን ደግሞ ከጫጉላ የወጣበት ቀን ነው ከማህፀኗ። አቤቱ መሰለስከው እኮ ይምቀት ሙሽራ ከጫጉላ እንዲወጣ እግዚአብሔር ካንቺ ወጣ። እመቤቴ ማርያም ሆይ ወይን የተባለው የክርስቶስ ደም ነው። ወይን የተባለው ውሃውን ወይን አደረገው። ሐሙስ ዕለት ደግሞ ወይኑን ምን አደረገው? ደም አድርጎታል። እሺ ወይን እኮ የላቸውም ማለት ልጄ ሆይ ደምህን ስጋህን ስጣቸው ማለት ነው ለሰው ልጆች በለው። ጥርሴስ ልማዴ ነው፣ አይኔን አታስቂዋል። ክርስቶስ ምን አለ? አንቺ ሴት ካንቺ ጋር ምን አለኝ? ካንቺ የተወለድኩት ስጋዬን ደሜን ልሰጣቸው አይደለም ወይ? ነገር ግን ስጋዬን ደሜን የምሰጥበት ጊዜ ገና አልደረሰም። አሃ የቃና ዘገሊላ ሰርግ መጀመሪያ ወይን ነበረው አልነበረው? መልሱልኝ። ጠጅ ነበረው። እየቆየ ግን ወይኑ ምን አለ? አለቀ። ጋብቻ ሲጀምር ፍቅር ይኖረዋል። ወይን የተባለው ፍቅር ነው። መኃልየ ዘሰሎሞን ፍቅርህ እንደ ወይን ነው ይላል። መጀመሪያ ላይ ፍቅር ይኖረዋል። ቀስ እያለ ግን ያ ፍቅር እያለቀ የሰው ፍቅር ያልቃል፣ እየቀዘቀዘ ይመጣል። ያኔ ነው ድንግል ማርያም የምታስፈልገው። መስራት ያድርጉ። ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? መረዳት አልቻልንም።